ChatGPT በጣም ብዙ የተደበቁና ብዙ ሰው የማያውቃቸው ብንጠቀምባቸው ከምናስበው በላይ ፕሮዳክቲቭ ሊያደርጉን የሚችሉ የተለያዩ ፊቸሮች አሉት። እርግጠኛ ነኝ ብዙዎቻችሁ ChatGPT ስትጠቀሙ ወይም የሆነ ነገር ሰርች ማድረግ ስትፈልጉ ቀጥታ ዌብሳይቱን ወይም ደግሞ አፕሊኬሽኑን ከፍታችሁ ጥያቄያችሁን እዚህ ጋር ታስገባላችሁ። የምንጠይቀው ጥያቄ ሪሰርች ሪሌትድ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ግራፊክስ ሊሆን ይችላል፣ ወይም ኢሴይ መጻፍ ሊሆን ይችላል። ማንኛውንም ጥያቄ እዚህ ጋር እያስገባን ነው ሰርች የምናደርገው። ነገር ግን ይሄኛው መንገድ ChatGPT ካለው ችሎታና ካፓቢሊቲ አንጻር ሙሉ በሙሉ እንዳንጠቀምበት የሚያደርገን የተለመደ መንገድ ነው። ዛሬ በዚህ ቪዲዮ ChatGPTን በትክክለኛው መንገድ ለመጠቀም የሚያስችሏችሁ 5 ምርጥ መንገዶችን በዝርዝር ነግራችኋለሁ። ተማሪ ልትሆኑ ትችላላችሁ፣ አስተማሪ ልትሆኑ ትችላላችሁ፣ ሪሰርቸር ልትሆኑ ትችላላችሁ፣ ሶሻል ሚዲያ ላይ የምትሰሩ ልትሆኑ ትችላላችሁ። ብቻ በማንኛውም መስክ የተሰማራችሁ ብትሆኑ እነዚህን መንገዶች በትክክል ከተጠቀማችሁ ፕሮዳክቲቪቲያችሁን ከዚህ ወደዚህ ቡስት ያደርጉላችኋል። ChatGPTን ስትጠቀሙ ማወቅ ያለባችሁ ወይ መጠቀም ያለባችሁ የመጀመሪያ ወሳኝ የሆነ ፊቸር ኮዴክስ ይባላል። ይሄ ኮዴክስ የChatGPT አድቫንስድ የሆነ የኤአይ ኤጀንት ነው። ያ ማለት ከኮምፒውተራችሁ ላይ ሎካሊ ጭናችሁት ወይም ደግሞ ከጊትሃብ ጋር ከተለያዩ ሰርድ ፓርቲ አፕሊኬሽኖች ጋር ኢንስቶል አድርጋችሁት የChatGPTን የኮዲንግ አክሰስ የምታገኙበት ነው። ለምሳሌ እኔ ኮምፒውተር ላይ ሎካሊ ጭኜዋለሁ፣ በተርሚናል አክሰስ ማድረግ እችላለሁ። ተርሚናል ሰርች ካረኩ በኋላ መጀመሪያ ለማስነሳት እዚህ ጋር ኮዴክስ ብለን እንጽፍና ኢንተር እናደርጋለን። በትክክል ኢንስቶል ካደረግነው እንደዚህ ይመጣልናል። ለምሳሌ ሞዴል የሚለውን ክሊክ ብናደርግ እዚህ ጋር ሞዴሉን ያስመረጠናል። ከጂፒቲ 5.1 ኮዴክስ ማክስ እስከ ጂፒቲ 5.1 ኖርማል ድረስ ያሳየናል። ኮዴክስን ኮምፒውተራችሁ ጋር ሴትአፕ ለማድረግ መጀመሪያ ይሄንን ኮዴክስ የሚለውን ክሊክ አድርጋችሁ ትከፍቱታላችሁ። ከከፈታችሁ በኋላ እነዚህ አይዲዎች ላይ ኮድ የምትጽፉ ከሆነ ChatGPTን እዛ ጋር ቀጥታ ኮኔክት ማድረግ ትችላላችሁ። አሁን የማሳያችሁ ተርሚናል ላይ ስለሆነ ይሄንን ክሊክ ታደርጉታላችሁ። ኮዴክሳችሁን ከተርሚናላችሁ ጋር ፔር ለማድረግ የምትጠቀሙት ይሄንን ነው። ስለዚህ እዚህ ጋር መጀመሪያ ተርሚናል ብላችሁ ትከፍታላችሁ። ይሄንን እዚህ ጋር መታችሁ ኮፒ አድርጋችሁ እዚህ ጋር ፔስት አድርጉትና ኢንተር ልበለው ማለት ነው። ኢረር ነገር መጥቶብኛል። ኮፒ አድርጌ ChatGPT ላይ ምን እንደሆነ ኮንትሮል ሲ አድርገውና ChatGPT ላይ ራል አድርገው። ስለዚህ ፒሲኤ ላይ የማስተካክለው የሆነ ነገር ይኖራል። ይሄንን ኮፒ አድርገው ከዛ ኮንትሮል ቪ አድርጌ ኢንተር ልበለው ኢንስቶል ለማድረግ አይ ቲንክ አሁን ኢንስቶል የሚያደርገው ይመስለኛል። ያ ኢንስቶል አድርጎ ጨርሷል። ስለዚህ ለማስነሳት ኮዴክስ ብላችሁ ኢንተር ስትሉት አውቶንቲኬት እንድታደርጉ ይጠይቃችኋል። አሁን በቃ ሳይንድ ኢንቱ ኮዴክስ ካላችሁ ኦልሬዲ አውቶንቲኬትድ ሆኗል ማለት ነው። አሁን መዝጋትና እንደ አዲስ መክፈት ትችላላችሁ። ተርሚናል ብላችሁ እንደ አዲስ ከከፈታችሁት በኋላ እዚህ ጋር ኮዴክስ ብላችሁ ትገባላችሁ። ኦልሬዲ በዚህ መሰረት ሴትአፕ ተደርጓል። አሁን በነገራችን ላይ ይሄን መዝጋት ትችላላችሁ። ከዛ ይሄንን ሃሽ በማድረግ እዚህ ጋር ያሉትን እያንዳንዱን ኮማንዶች ማየት እንችላለን እና ላይክ እንደ ChatGPT እዚህ ጋር የፈለጋችሁትን ነገር መጻፍ ትችላላችሁ። ለምሳሌ what is AI ብዬ ብጽፍ አውቶማቲካሊ AI ምን እንደሆነ እዚህ ጋር ይመልስልኛል። ለምሳሌ እዚህ ጋር የጻፍኩት አንድ የጄኤስ ኮድ አለ። ያንን ጄኤስ ኮድ ምን አይነት ኢረር እንዳለበት ምናምን ቼክ እንዲያደርግልኝ ነው የምፈልገው። ዛት ሚንስ እዚህ ውስጥ ገብቼ እዚህ ጋር ያለውን ይሄን script.js ምን አይነት ኢረር እንዳለበት ምናምን ሪኮመንድ እንዲያደርግ ከፈለኩ ፓዙን ኮፒ ካደረግኩ በኋላ እዚህ ጋር መጥቼ ሪቪው ዚስ ኮድ ከዛ ፔስት አድርጉታላችሁ። ፓዙን ኢንተር ትሉታላችሁ ማለት ነው። ስለዚህ በዚህ ፓዝ ሄዶ እዚህ ውስጥ ያለውን የጂኤስ ኮድ ቼክ አድርጎ ሪቪው ያደርግልኛል። አሁን ይሄንን ኮድ ነው እዚህ ውስጥ ገብቶ እያንዳንዱ ቼክ እያደረገልኝ ያለው። ከዛ መጨረሻ ላይ ሪቪው የሚያደርገው። ስለዚህ ይሄንን የመሰለ እያንዳንዱን ሪቪው አድርጎ ምን ማድረግ እንዳለብኝ እዚህ ጋር ሪፖርት ነገር ይሰጠኛል ማለት ነው። እንዲያስተካክልልኝም ቀጥታ ኮዱን ሪቪው አድርጎ እንዲጽፈው እንዲያስተካክለው ማድረግ እችላለሁ። መጨረሻ ላይም ሎካሊ ኮንፊገር ያደረጋችሁትን ኮዴክስ ኩዊት ማድረግ ትችላላችሁ ወይም ደግሞ ኤግዚት ማድረግ ትችላላችሁ። ChatGPT ላይ ማወቅ ያለባችሁ ሌላው በጣም ወሳኙ ፊቸር ደግሞ GPTs ይባላል። እዚህ ጋር ክሊክ አድርጋችሁ ኤክስፕሎር የሚለውን ስትነኩ የተዘረዘሩ በጣም ብዙ አይነት ሰርድ ፓርቲ የGPTs ሞዴሎች አሉ። ለፕሮዳክቲቪቲ የሚጠቅሙ አሉ፣ ለሪሰርች እና ለአናሊሲስ የሚጠቅሙ አሉ፣ ለኤጁኬሽን እንዲሁም ለፕሮግራሚንግ የሚጠቅሙ ራሳቸውን የቻሉ ሰርድ ፓርቲ አፖች አሉ። እነዚህን ልክ እንደ ፕለጊን አድርጋችሁ አስቧቸው። እዚህ ጋር ክሊክ አድርጋችሁ ስታርት ስትሉት እነዚህ የሚሰሩትን ኤግዛክትሊ ተሰሩባቸውና ግን ከChatGPT ኢንተግሬትድ ሆነው ማለት ነው። ለምሳሌ ቶፒክ ከሆኑት ውስጥ የመጀመሪያው ብዙ ሰው የሚያውቀው ካንቫ ነው። ስለዚህ ካንቫን ክሊክ ላድርገውና እዚህ ጋር ስታርት ቻት የሚለውን ክሊክ ባደርግ ተምኔል መስራት ልፈልግ እችላለሁ፣ ፓወርፖይንት ፕሬዘንቴሽን ልሰራ እችላለሁ፣ ዶክመንቴሽን ልሰራ እችላለሁ። ምክንያቱም ካንቫ እንደዚህ አይነት ስራ ስለሆነ የሚሰራው። ለምሳሌ ይሄንን እዚህ ጋር ያለኝን ኤግዛምፕል አይ ኒድ የፖስተር ፎር አውትላይን ነው ምናምን ብዬ ይሄንን ኦኬ ልበለውና የማሰላሰል አቅሙን ከChatGPT ይወስድና የዲቨሎፕመንት አቅሙን ደግሞ ከካንቫ ይወስዳል ማለት ነው። ስለዚህ ለምሳሌ አሁን በመረጥኩት ሁለት ኤግዛምፕል መስራት የምፈልገው እኔ ቢግ ሀበሻ ሶሻል ሚዲያ ፖስተር ነው። ከዛ ኦኬ አልኩት ማለት ከዛ አሁን ፖስተሩን መስራት ይጀምራል። ይሄን ኮንፈርም ስትሉት የትኛው ነው የምትፈልገው ይለኛል። ይሄኛውን ልምረጥለት። ከዛ ቀጥታ አውቶማቲካሊ ወደ ካንቫ ይወስደኝና ስለዚህ እዚህ ጋር ያለው ኦሪጂናል የሆነ በChatGPT እና በካንቫ ትብብር የተሰራ ፖስተር ነው ማለት ነው።
ከፈለጋችሁ እዚህ ጋር ከለሩ እንዲያስተካክለው ነገሮች እንዲቀየሩ ምናምን እንደፈለጋችሁ ማዘዝ ትችላላችሁ። በተጨማሪም እዚህ ካንቫ ላይ ገብታችሁ ኢሜጆችን ኤዲት ማድረግ የምትፈልጉትን ነገር ማስተካከል ምናምን ትችላላችሁ ማለት ነው። እንደዚህ አይነት በጣም ብዙ ዝርዝር የተለያዩ የጂፒቲ ሞዴሎች አሉ። ከዛ በተጨማሪ እነዚህ ቢውልቲን የሆኑ ኢንክሉድ የተደረጉ ጂፒቲዎችን መጠቀም ካልፈለጋችሁ ራሳችሁን ጂፒቲ ክሬት ማድረግ ትችላላችሁ። ይሄንን ክሬት የሚለውን ትነኩና እዚህ ጋር ኮንፊገር የሚለውን ክሊክ ታደርጋላችሁ። ፎቶውን ወይም ሎጎውን ታስገባላችሁ፣ ስም ትሰጡታላችሁ፣ ዲስክሪፕሽን እያንዳንዱ ነገር ከሰጣችሁት በኋላ ክሬት ትሉትና የራሳችሁን ሞዴል በራሳችሁ መስራት ትችላላችሁ። በሶስተኛ ደረጃ ቻትጂፒቲ ስትጠቀሙ ማወቅ ያለባችሁ በጣም ወሳኝ ነገር ደግሞ ይሄ ፕሮጀክት ነው። ይሄን ፕሮጀክት የሚለውን ክሊክ ስታደርጉ እዚህ ጋር ኒው ፕሮጀክት የሚል ነገር ይመጣላችኋል። ይሄን ኒው ፕሮጀክት የሚለውን ክሊክ አድርጋችሁ የፕሮጀክታችሁን ስም ትሰጡታላችሁ። ለምሳሌ ቢግ ሀበሻ ቴሲስ ለምሳሌ ቴሲስ እየሰራው ቢሆን ክሬት ፕሮጀክት እለዋለሁ። ከዛ ፕሮጀክቱን በዚህ መሰረት ክሬት ያደርግልኛል። ለምሳሌ እናንተ መመረቂያ ጽሑፍ ልትጽፉ ትችላላችሁ። የሆነ የምትሰሩት የራሳችሁ ፕሮጀክት ሊኖራችሁ ይችላል። ያ ፕሮጀክት ለብቻው ፋይል አታች አድርጋችሁለት ከቻትጂፒቲ ጋር ኮላብ አድርጋችሁ መስራት ከፈለጋችሁ የምትሰሩበት ፊቸር ነው ይሄ። አድ ፋይልስ የሚለውን ክሊክ ካደረጋችሁ በኋላ ፕሮጀክታችሁን ስትሰሩ የምትጠቀማችሁን እያንዳንዱን ፋይል አታች ታደርጉለታላችሁ። ለምሳሌ ወርድ ዶክመንት ሊኖራችሁ ይችላል፣ ፕሬዘንቴሽን ሊኖራችሁ ይችላል፣ ኤክሴል ፋይል ሊኖራችሁ ይችላል፣ ኮድ ሊኖራችሁ ይችላል፣ ሲሙሌሽን ሊኖራችሁ ይችላል። ያንን ሁሉ አድ ታደርጉለታላችሁ። ስለዚህ እዚህ ጋር እነዚህ 8 ፋይሎች አዳርጌ ያለው። ስለዚህ ቻትጂፒቲ እነዚህ ፋይሎች ስለሰጠሁት እዚህ ጋር መጥቼ የፈለኩትን ነገር መጻፍ ይችላል። ለምሳሌ ሪቪው ዘጄስ ኮድ ማለት ይችላል። እዚህ ያ ማለት ምን ማለት ነው? እዚህ ጋር ጃቫስክሪፕት ፋይሉን ሪቪው ያደርግልኛል ማለት ነው። ኦኬ ሪቪው አድርጎ ከጨረሰ በኋላ ምን ማድረግ እንዳለብኝ ምን ነገሮች አስተያየት እንዳለው እዚህ ጋር በደንብ አንድ ባንድ ሪቪው ይሰራልኛል። ኮዱም ፊክስ ማድረግ ካለበት በዚህ መሰረት ፊክስ ያደርገዋል። ስለዚህ ይሄ የፕሮጀክት ፎልደር ኦርጋናይዝድ በሆነ መልኩ ፕሮጀክታችሁን ከቻትጂፒቲ ጋር ኮላብ በማድረግ የምትሰሩበት መንገድ ነው። በጣም ጠቃሚ ነው። በተለይ የግቢ ተማሪዎች ከሆናችሁ ቴሲስ የምትሰሩ ከሆነ ይሄ ነገር እጅግ በጣም ይጠቅማችኋል። ሌላው ቻትጂፒቲ ላይ ብዙ ሰው ያውቃቸውን ብዬ የምገምታቸው እዚህ ጋር ያሉትን እነዚህን ሞዶች ነው። ላይክ ስተዲ ሞድ የሚባል አለ፣ ካንቫስ የሚባል አለ። ለምሳሌ እናንተ ስተዲ ሞድ ካደረጋችሁት ወይም ይሄ ስተዲ ኤንድ ለርን የሚለውን ክሊክ ካደረጋችሁ እና ከመረጣችሁ ቻትጂፒቲ እንዳስተማሪ እናንተ ደግሞ እንደ ተማሪ ሆናችሁ የምትሰሩበት ነው። ያ ማለት ልክ እንደ ኖርማል ዝም ብሎ የምጠይቁትን ጥያቄ መመለስ ሳይሆን እያንዳንዱ ነገር ያስረዳችኋል፣ ያብራራላችኋል። ከዛ በኋላ ደግሞ ኤግዛምፕሎች ይሰጣችኋል፣ ጥያቄ ይሰራላችኋል። ጀስት የተማሪና የአስተማሪ አይነት ግንኙነት ይኖራችኋል ማለት ነው። ስለዚህ በተለይ የምታጠኑ ከሆነ የዩኒቨርሲቲ የግቢ ተማሪዎች ከሆናችሁ ይሄ ሞድ በጣም ጠቃሚ ነው። ለምሳሌ እያጠናችሁት ያላችሁት ስለ ማትሪክስ ከሆነ ኢንጂነሪንግ ተማሪዎች ከሆነ ስለ ማትሪክስ ከሆነ ቲች ሚ አባውት ማትሪክስ ማለት ትችላላችሁ። ማቴማቲካል ኦፕሬሽን ኦፍ ማትሪክስ ማለት ትችላላችሁ። እዚህ ጋር የሚያመጣላችሁ ኖርማሊ ቻትጂፒቲ ብትጠይቁት እንደሚያመጣላችሁ አይነት አይደለም። ለምሳሌ አድቫንስድ ነኝ ብዬ ላስብና አድቫንስድ ልበለው። ከዛ እያንዳንዱ ዝርግፍ አይደለም የሚያደርግላችሁ ስቴፕ ባይ ስቴፕ ማትሪክስ ምን ማለት እንደሆነ ከዛ ደግሞ ጋይድላይን እየሰጣችሁ ጥያቄዎችን እየሰጣችሁ እናንተ እያነበባችሁ እሱም ጥያቄ ጠይቃችኋል፣ እናንተ መመለስ አለባችሁ። የማትከታተሉ ከሆነ ወይም የሆነ ኢንፑት የማትሰጡት ከሆነ የማታነቡ ከሆነ አይቀጥልም። ያ ማለት አንደርስታንድ ማድረጋችሁን ጥያቄ ጠይቃችሁ እየተከታተላችሁ ነው የምትሄዱት። ስህተት ከሆናችሁ ስህተት የሆናችሁበትን ምክንያት ያብራራላችኋል። ልክ ከሆናችሁም እንደዛው። በትክክል ኤግዛክትሊ አንደርስታንድ ማድረጋችሁን ከመልሳችሁ ይረዳል። ከዛ በሱ መልሳችሁ ተመስርቶ ደግሞ ኤግዛምፕል እየሰጣችሁ ይቀጥላል። ይሄ በተለይ ለተማሪዎች ከሆናችሁ የሆነ በጣም ኮምፕሊኬትድ እና ከባድ የመሰላችሁን ሰብጀክት በቀላሉ የሚያስረዳበት መንገድ ነው። ስለዚህ ቼክ አድርጉት ፕሊዝ። ሌላኛው በጣም ብዙ ሰው ማወቅ አለበት ብዬ የማስበውና ብዙ ይጠቀምበታል ብዬ የማላምነው ነገር ደግሞ ካንቫስ ነው። ይሄኛው ደግሞ ሞር ኮድ ላይ ፎከስ ያደረገ ነው። ለምሳሌ ሁለት ቁጥሮችን የሚደምር እና ውጤታቸውን አውትፑታቸውን የሚያወጣ የፓይተን ኮድ ብፈልግ ራይት ፓይተን ኮድ to add two numbers ብዬ ብጽፍ ረን አድርጋችሁ የምታዩበትን መንገድ ይፈጥርላችኋል። አያችሁት? ኮፒ ማድረግ ትችላላችሁ፣ ኮዱን ኤዲት ማድረግ ትችላላችሁ። ከዛ በተጨማሪ ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ኮዱን ምንድነው ስክሪፕቱን እዚህ ጋር ዳውንሎድ ማድረግ ትችላላችሁ፣ ራን ማድረግ ትችላላችሁ። ለምሳሌ ራን የሚለውን ክሊክ እናድርገውና እዚህ ጋር ራሱን የቻለ ኮንሶል ክሬት ያደርጋል። ስለዚህ ዘ ናምበር 12 አለ። ስለዚህ ስትቀጥሉ እዚሁ ጋር መጻፍ ትችላላችሁ። ስለዚህ በዚህ መሰረት ማንኛውንም ትልልቅ የሆኑ ፕሮጀክቶች ወይም ኮዶችን ለየት ባለ ኢንቫይሮንመንት እና ከተለመደው መንገድ ውጪ በዚህ መሰረት መስራት ትችላላችሁ። በዚህ ቪዲዮ በጣም ብዙ ጠቃሚ ነገር እንዳገኛችሁ እርግጠኛ ነኝ። ወደፊት ከዚህ የተሻሉ አሪፍ ቪዲዮዎችን ስለምሰራ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን አድርጉ ትጠቀማላችሁ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውንም ላይክ ማድረጋችሁ እንዳትረሱ። በተረፈ ይመቻችሁ። ፒስ